ወራኢሉ የጥቅምት አበባ ሁሌም ወደ ወራኢሉ ሂዱ። በፍስክ ወቅት ብትሄዱ ወራኢሉን በቅጡ ለማጣጣም ወደ ስጋ ቤቶቿ ጎራ ማለት ትችላላችሁ። በዚህ ወቅት ወደ ወራኢሉ መሄድ ደግሞ ጉዞውን ሙሉ ያደርገዋል። ቢያንስ በምናብ እንሂድ። የካቲት ፍሬ ያፈራው ጥቅምት ወራኢሉ ያበበ ህብረት ነው። ወራኢሉ የጥቅምት አበባ ናት። የስነ ልቦና ውርጭ ያላረገፋት፣ የባህር ማዶ ዛቻ ቀጭ ያልሆነባት፣ ይልቁኑ በወኔ ብርድ ሌላውን ያንቀጠቀጠች። ጸሐፊ ትእዛዙ ለዳግማዊ ምኒልክ ገብረ ሥላሴ እንደነገሩን ጥቅምት 18 ቀን ንጉሠ ነገሥቱ ወራኢሉ ገቡ። ወራኢሉ ቀድሞውንም ከተማቸው ናት። ስለ ስማቸው በእሳት ተቃጥላለች። ስለ ፍቅራቸው ጦር ተሰብቆባታል። ከመቅደላ ሲያልፉ ያቀፈች ናት የሀገር መሃል። ወራኢሉ በጥቅምት አበበች። ከአበባዋ ፍሬ ለሀገር ስንቅ አካፈለች። ሀገር ድል ስታደርግ መርቃ የሸኘች ሆነች።